የባህላዊ አስተዳደር ንጉስ ኮረፍራ በማዕከላዊ ኢትዮጵያ ክልል በጠምባሮ ብሔረሰብ ባህላዊ አስተዳደር ስርዓት የሁሉም ባህላዊ ክዋኔዎች የበላይ አስተዳዳሪ ከመሆንም በላይም የብሔረሰቡ የበላይ ስልጣን ባለቤትነት እንደሆነ ከዘርፉ ባለድርሻ አካላት ያገኘነው መረጃ ያመለክታል። የጠምባሮ ልዩ ወረዳ ባህል ቱሪዝም ጽሕፈት ቤት ኃላፊ አቶ ዝናቡ ዋኖሬ እንደገለጹት ጠምባሮ ከጥንት ጀምሮ ሳይበረዙ ከትውልድ ወደ ትውልድ እየተሸጋገሩ የመጡ የበርካታ እሴቶች ባለቤት ነው። የጠምባሮ ብሔረሰብ ከሌሎች ብሔረሰቦች ጋር ተዋዶና ተከባብሮ የኖረም የበርካታ ባህላዊ እሴቶች ባለቤት ነው ያሉት ኃላፊው ይህ የኮረፍራ ሹመት የዚህ አንዱ አካል መሆኑን ጠቁመው ይህን መልካም እሴት ለማጎልበት ሁላችንም የድርሻችንን ልንወጣ ይገባል ብለዋል። የጠምባሮ ብሔረሰብ ዘመናዊ የመንግስት አስተዳደር ባልተዋቀረባቸው ዘመናትም የራሱ የሆነ ባህላዊ አስተዳደር የሚመራ ሆኖ ዴሞክራሲያዊ ስራ ባልታሰበበት ዘመን እንኳን ዴሞክራሲያዊ አካሄድ የሚከተልና በባህላዊ አስተዳደር ስርዓቱ ከትውልድ ወደ ትውልድ ስርዓቱና ወጉን ጠብቆ እየተሸጋገረ የኖረ ልማት ወዳድ ጠንካራ ጀግና ህዝቦች ብሔረሰብ ነው። ባህላዊ እሴቶች፣ ወጎች፣ ስርዓቶች፣ ታሪኮች፣ ትውፊቶች ለማስቀጠል ለህዝቦች አንድነትና አብሮነት፣ ለልማት እድገት፣ ወንድማማችነትን ለማስጠበቅ ወሳኝ በሆኑ ጉዳዮች ሁላችንም አዎንታዊ ድጋፍና አበርክቶ ማከል ይጠበቅብናል። የጠምባሮ ልዩ ወረዳ ዋና አስተዳዳሪ ኢንጂነር ሀብታሙ በላይነህ በበኩላቸው በብሔረሰቡ ዘንድ ላሂወማ፣ ባሌወማና ኮረፍራ የሚባሉ ባህላዊ የስልጣን እርከኖች የብሔረሰቡ ልዩ እሴቶች መሆናቸውን ጠቁመው በዚህ ዕለት የተሾሙ ኮረፍራ ወይንም ባህላዊ ንጉስ እኛን እንዲመሩ ሲሾሙ ማየት የሁሉም ጠምባሮ ደስታ ነው ብለዋል። ፊት ሆኖ እኛን እንዲመሩ ዛሬ ልንሾማቸው እኛ ታዳሚዎች ሆነን የባህላዊ ስርዓቱ ሲሾም ለማየት መተናል ማለት ነው። ስለዚህ ይሄ ደስታ የሁላችንም ደስታ ነው። እንደ መንግስትም ባህሉ እንዲጠናከርና መልካም እሴቶችም እንዲጎለብቱ የበኩላችንን ድርሻ እንወጣለን ብለዋል። ዋና አስተዳዳሪው አክለውም ጥንት አባቶቻችን ያኖሩትን መልካም እሴት በማጎልበት ጠምባሮን ማሻገር እንድንችል ከከፋፋይ አመለካከቶች ታቅበን አንድነት ላይ በትኩረት መስራት ይጠበቅብናል ሲሉም ገልጸዋል። አንድነትን አጠናክረን ከልዩነት ይልቅ ወደ አንድ በሚያደርጉን ጉዳዮች ላይ አባቶቻችን የሚሰጡት ነገር በመቀበል ጠምባሮን ብሔረሰብ ለማሻገር ለማሳደግ ሁላችንም ከወትሮ በተለየ መልክ የምንሰራ መሆኑን በዚህ አጋጣሚ ላረጋግጥላችሁ እወዳለሁ። በዕለቱ የባህላዊ ስልጣኑን የተረከቡ የኮረፍራ ወጫቶ ላይሶ ልጆች የሆኑ ዶክተር አለማየሁ ወጫቶ በኢፌዴሪ አደጋ ስጋት አመራር ኮሚሽን የህዝብ ግንኙነት ዳይሬክቶሬት ዋና ስራ አስፈጻሚና ወይዘሮ ዘነበች ወጫቶ በበኩላቸው በዕለቱ በተደረገው ስርዓት ደስተኞች መሆናቸውን ጠቁመው እንደ ብሔረሰቡ ተወላጅ መልካም እሴቶቹን ለማሳደግ በሚደረጉ ጥረቶች የድርሻቸውን እንደሚወጡ ተናግረዋል። ለኔ ዛሬ አባቴ በእንዲህ አይነት ሹመት ትልቅ ኃላፊነትን ሲሾሙ በጣም ነው ደስ ያለኝ። ደግሞ ከትውልድ ወደ ትውልድ በቅብብሎሽ ምንም ሳይጎድፍ ወጉን ጠብቆ ስርዓቱን ጠብቆ በእንዲህ አይነት ሲደርስ ደግሞ በዘመናዊው መንገድ ደግሞ ይሄን አቀናይቶ ማስኬድ ደግሞ የዛሬ ትውልድ ኃላፊነትና ግዴታው ነው ብዬ አምናለሁ። አንዳንድ ያነጋገርናቸው የዕለቱ መርሃ ግብር ታዳሚዎችም ጠምባሮ የበርካታ ባህላዊ እሴቶች ባለቤት መሆኗን ጠቁመው እሴቶቹ ሳይበረዙ ለትውልድ እንዲሻገሩ በትኩረት ሊሰራ ይገባል ብለዋል። በመርሃ ግብሩም የጠምባሮ ልዩ ወረዳና የሙድላ ከተማ አስተዳደርን ጨምሮ ከተለያዩ የመንግስት መዋቅሮች የተውጣጡ የመንግስት ባለድርሻ አካላት፣ የሀገር ሽማግሌዎች፣ የአጎራባች አካባቢዎች ተጋባዥ እንግዶችና ሌሎችም አካላት ተሳትፈዋል። የኮረፍራ ሹመት በብሔረሰቡ ባህል ኮረፍራ በነፍስ እያሉ የማይደረግ ሲሆን የቀድሞ የብሔረሰቡ ኮረፍራ በሞት መለየትን ምክንያት በማድረግ መሆኑ ተመላክቷል።